አማረ ለምን እንደታሰረው ቃል አዎ እንዴ እቃዎቹን ምን አላውቅም እኔም አላውቅም እሱ ሰርቆም ይሁን ወስልቶ አያውቅ መጀመሪያ አካባቢ አባታችሁን ላለማስከፋት ብዬ ነበር ከሱ ጋር ግንኙነት ጀመርኩት በኋላ ላይ ግን ይርጋ በጣም ያሳዝነኝ ጀመር ሰውየው ብድር ለመውሰድ ተስማምቷል ስለዚህ ዳጎስ ያለ ኮሚሽን ይጠብቃል እሺ አቶ ማረጉ የጋዜጠኛውን አድራሻ አግኝቻለሁ ተናገሪ ብር ነው አይደል የምትፈልጊው ብር ኮን ፍላጎት በደንብ ከተጠቀምንበት ጋዜጠኛም ከባለስልጣን በላይ ነው በዚህ ጉዳይ ግን እንኳን የሺዎቹን በጣት የሚቆጠሩትን ሰዎችን በማበስ ከባድ ድሮስ አባዬ እናንተን አማክሮ ወንጀል ሊሰራ ነበር አሳባችሁ አባዬ እናንተ እንደምታስቡት አይነት ሰው አይደለም የወሰድኩትን ብር በወቅቱ መመለስ አልቻልኩም ነበር እናም ቀኑ ባለፈ ቁጥር ወለዱ መንታ ይሆነ አንገቴ ድረስ ደረሰ መሆን ያለበትን እየነገርኩ ነው እንጂ እያስፈቀድኩ አይደለም ይሄ አባዬ ቢኖር የሚያደርገው ነገር ነው እውነትም አባዬ አይታመን ንብረትን ስትነጠቅ ደግሞ ጥፍርህን የመነቀል ያለው በዚህ ደረጃ ነው የተጎዳሽው ወጭኔ መስቃቅ አባዬ ምን ሆነ ኤሊዮርዲ አባዬ ደህና አይደለም አባዬ ምን ሆነ ኒኪ ህይወታቸውን ለማቆየት በአስቸኳይ ኦፕሬሽን ማድረግ አለባቸው ይሄን ለማድረግ ደግሞ አንተ ወይ ዮናስ ግዴታ መፈረም ይኖርባቸዋል በእናትሽ ወርዳ ያደብቅኝ አባዬ የሆነ ነገር ሆኗል እንዴ ኒኪ መጥፎ ነገር ቢኖር ነግረ ነበር መረጋጋት ነው ያለበት ዮናስ እኮ እዛው ነበረ ይልቅ ቶሎ ብላችሁ መምጣት ነው ያለባችሁ እሺ መጣ ሄሎ ዮናስ የት ነህ እኔ ግን ዶክተር አቶ ይርጋ ካላቸው አቅም አንፃር ኦፕሬሽን ባይደረጉ መርጣለሁ ኦፕሬሽኑን ካላደረግን ደግሞ የመትረፍ እድል የላችሁ ኦፕሬሽን ቢደረጉም የመትረፍ እድላቸው ጠባብ ነው ስለዚህ ሪስክ ባንወስድ ባይ ነኝ አላማችን የሰዎች ህይወትን መታደግ ነው ስለዚህ ሪስክ መውሰድ ግዴታችን ነው ያቶ ይርጋ ቤተሰብ ተስማምተው ፊርማውን ከፈረሙ ኦፕሬሽኑን በአስቸኳይ ብናደርግ ነው የሚሻለው ታዲ አትፈላም እንዴ የሚፈጭ ጓራ ሲኖር እኮ እድሜ ላንቺ ባባ ብሩኔ በለም ብላንጂ ምኪዬ ተበቃኝ አንተ
ቤት ውስጥ ሆነ ነው ዝም ጥርቅም ያልከው? የአባት አምላክ ይጠርቅምህና። አሃ ፈልገውኝ ነበር። ትንሽ ራሴን አሞኝ ስለነበረ ቤቴን ከከፈታችሁ እከሳችኋለሁ። ባትልማ አስታማሚ አይጠፋም ነበር። ደግሞ ቤቴ ከመቼ ወዲህ ነው መስሪያ ቤትክ የሆነው? አልገባኝም ለማለት ነው። ያ ገንቦ ራስ ጓደኛ ጋዜጠኛውን ለስራ ፈልጌው ነበር ብሎ አይደል ቤቴ እስኪገነጠል ድረስ ያንኳኳ የነበረው? እኔን ለስራ የፈለገ ሰው? አይ እኔን ነው እንግዲህ። እርግጠኛ ነዎት? አዎ። ማለት እኔ ቤቴን ማንም ሰው ያውቀውም ከአንዲት ሴት በስተቀር። ቆይ ማንኛ አሉት? ምን አባቱ አቀለታለሁ? ጋዜጠኛው ፈልጌው ነበር። ስሜን ነግሮታል? ኧረ እሱቴ ይኸውልህ ዱላዬን ብቻ ይኸውልህ መሽረጥ አድርጌ ያው ልጀልጠው። ማዘር እንዴት ነው አቋሙ? ማለት መልኩ ምን አይነት ሰው ነው? አጥር ወፈር እንዱ ድንቡሽብሽ ያለ ቢጤ ነው። ምን ነው ችግር አለ እንዴ? ማለት ይሄ ነው ራሱ ይሄ ጥላቢስ። እርግጠኛ ነው እንዴ? ራሱ ነው ያልኩ እንዴ? አይቼዋለሁ ባይኔ። ኧረ ወደዛ ምን ይመስላል? እፍ ምን አንተ ምን ሆንክ? ኧረ ደዛ ሁሉም ጥላቢስ አቃጥል ብቻ። ደዛ ምን ነው ታዴ እንዳስጠላው ይገባኛል። ግን እባክህ ልጆቹን አታሳቃቸው። ቢያንስ እነሱ ፊት ምንም ነገር እንዳልተፈጠረ ለማስመሰል ሞክር። እኔ እንዳንቺ ማስመሰልና ማዋሸት አልችልበትም። እያወራሁ ያለሁት ስለ ልጆች እንጂ ስለኔ አይደለም። እባክህ ልጆቹን አስባቸው። እኔስ ቁጣንም ኩርፊያንም ግልምጫንም ለምጄዋለሁ። ልጆቹ ልጆች ናቸው። አረግ ጥሩ እናት ለመምሰል አትሞክሪ። ለልጆቿ የምታስብ እናት ያንቺን አይነት ድርጊት አትፈጽም። እሺ እኔ መጥፎ እናት ነኝ። ቢያንስ አንተ ለልጆቹ ጥሩ አባት ለመሆን ሞክር። እንዴት ነው ባይ? እኔም አሁን የደረስኩት ዶክተሮች ውስጥ ናቸው። ያለውን ነገር ያው ሁሉንም ነገር ይነግሩናል። ታዲያ እንገሩና ታዲያ ይወርዴት አለች ውስጥ ናት። ሚኪ ነው ሚኪ ወንድም እንትና ጋዜጠኛ ከመሆኑ በፊት ሯጭ ነበርክ እንዴ? ጋዜጠኛ መሆኔን በምን አወቅ?
ጥሎብኝ ጋዜጠኞችን እንዲሁ እንዳየዋቸው አውቃቸዋለሁ። ይልቅ ለሆነ ለከባድ ጉዳይ ስለፈለኩ ነው እዚህ ድረስ የመጣሁት። ካሌብ እባላለሁ። ኤልያስ የሆነሽ ቦታ ሻይ ቡና እያልን ነው አይደል? ጉዳይ ካለ እዚሁ ልትነግረኝ ትችላለህ። ከዛ ውጭ ጊዜን አታባክንብኝ። መጽሔት ልካይ ነው። ስለዚህ በአንጂኦግራፊ ውጤታቸው መሰረት የአባታቸው የትኛው የደም ቧንቧ እንደተዘጋ ለማወቅ ችለናል። ውጤቱ የሚያሳየው ደግሞ ሌፍት ሜን ኮሮነሪ አርተሪ ወይንም በግራ በኩል ያለው ዋናው የደም ቧንቧ መዘጋቱ ነው። አባታቸው በዚህ ሁኔታ ከቀጠሉ ህይወታቸውን ለማትረፍ በጣም አስጊ ነው የሚሆነው። ስለዚህማ በቃ ኦፕሬሽን የተባለውን አማራጭ መውሰድ ነው። ሚኪ የልብ ቀዶ ጥገና እንደዚህ ቀላል አይደለም። አባዬ ደግሞ የሚቋቋሙ አይመስለኝም። ያለን ብቸኛ አማራጭ ግን እሱ ብቻ ነው። አቶ ይርጋ ኦፕሬሽኑ በተሳካ ሁኔታ ካጠናቀቁ ቀሪ ህይወታቸውን በተሻለ ጤንነት የማሳለፍ ተስፋ አላቸው። ኦፕሬሽኑን ካላደረጉ ግን ቆይ ይኸውልሽ ወርዲ፣ አሁን እያልሽኝ ያለሽው አባዬ ኦፕሬሽኑን ካላደረገ ሌላ አማራጭ የለውም ነው አይደል? እና እያየነው ይሞታል እንዴ? ይኸውልህ ኦፕሬሽኑ ከተሳካ ደግሞ ሚኪ እየነገርኩ እንዲህ እንደምናወራው ቀላል አይደለም። እና እሺ ሌላ ምን አማራጭ አለ ዮናስ? ዶክተር what do you suggest? እንደኔ አስተያየት ኦፕሬሽኑ ቢደረግ እመርጣለሁ። ምክንያቱም ኦፕሬሽኑን ማድረጋችን ካለማድረግ የተሻለ ተስፋ አለ። ይኸውልህ ስለማንነት መቀበጣጠሩን ትሩና አሁን መጽሔት እንዳለሽ ነገር ባውቅ ደብቀሃለሁ። አሁን ወደ መጣውበት ጉዳይ ልግባ። የነብር ጭራ እየነካካ እንደሆነ ልነግር ነው የመጣሁት። ስላቶ ማረጉ ለመቀበጣጠር እንዳሰባችሁ ደርሰንበታል። ስለዚህ ጉዳዩን እንዳቆም ካላቆምኩ ግን ልክ እንደ መጽሔት ደብዛይ ልታጠፉት እንደምትችሉ ልትነግረኝ ነው የመጣው። የመጽሔት ደብዛ ጠፋ እንዴ? ለማንኛውም ለክፋት አይደለም አመጣጥ። አለቃዬ ተካፍሎ በመብላት ያምናል። እውነት ላንተም ደግሞ ዳጎስ ያለ ነገር አዘጋጅተውልሃል። ስለዚህ አራጣ ከሚባለው ጉዳይ ውጣ። እጅ ላይ ያሉትን መረጃዎች ህይወትን ለመቀየር ያነታው። አመሰግናለሁ። ሂድና ለኛ በግፍ ለተጨማለቁ አለቃ እስከ መጨረሻው እንደምፋለማቸው ነገራቸው። አባቴ ይሙት በጣም ቀብራራ ደሃ ነው። ይልቅ አስብበት። አውርቶ አደር ከምት እንደኛ ሰርቶ አደር ብትሆን ይሻላል። ተግባባ? አልተግባባን?
ልጄን አሳይኝ። ኪሩቤል እባክህን ተወኝ። ትዳሬ ተበጥብጧል። አሁን ያሉኝ ልጆችንም እንዳጣት አድርገኝ። ከታደሰ ጋር ተፋታ ማለት ልጆችን ድጋሚ እኔ የማደርግበት አጋጣሚ ጠባብ ነው። ሐረግ ልጄ አልጠፋችም። ልጄ እሷ ናት። ስድስት ዓመቷ ነው። ልጃችን እኮ 13 ዓመት የሚሞላት መጋቢት 10 ነው። ኪሩቤል ድሮ እኮ ታምነኝ ነበር። ለምን አትረዳኝም? አዎ ልጃችን ጠፍታለች። ኪሩቤል ልጄ ጠፍታ ዝም ብዬ መቀመጥ ይመስላል? ፈለኳት፣ ሞከርኩኝ፣ አስሞከርኩኝ፣ ላገኛት አልቻልኩኝም። እባክህን አሁን ውጣልኝ። ባለቤቴ ከመጣ ነገሮች ሁሉ ነው የሚወሳሰቡት። ሐረግ ስላስጨነቁሽ በጣም ይቅርታ። እኔ ሴት ልጅ አላት ሲባል ሰምቼ የጠረጠርኩት ነገር ነው። ግን ለምንድን ነው ባልሽ እንደዚህ የሚያስፈራራሽ? ለምንስ ነው የሚያስጨንቅሽ? በራሴ ጥፋት። እኔ ማግኘትሽ ነው ጥፋትሽ? ሐረግ በጣም ተቆርሻል እኮ። የድሮ ሐረግ እኮ በፍጹም አትመስይም። በጣም ነው የምታሳዝኝ። ካዘንክልኝ ቤት አትምጣ። ካዘንክልኝ ትዳሬን አትበጥብጠው። ሐረግዬ I'm sorry. ካሁን በኋላ በፍጹም አላስጨንቅሽ። በፍጹም ስለተረዳኸኝ አመሰግናለሁ። እባክህን ውጣልኝ። ኪሩቤል ከዛሬ ጀምሮ ቤቴ እንዳትመጣ። ዮናስ ፋዘር ደህና አይደለም እንዴ? ሚኪ አባዬ አስጊ ሁኔታ ላይ ነው ያለው። ቀዶ ጥገና ክፍል ውስጥ ነው። ሄሎ መስታወት ነሽ? አይ አይደለም። ይቅርታ የነመቤት የአቶ ማረጉ ጸሐፊ መስታወትን ላገኛት እችላለሁ? መስታወት ስራ ለቃለች።
ካላስቸገርኩሽ የግል ስልኳን ወይም የመኖሪያ አድራሻዋን ልጠቁሚ ትችያለሽ? የግል አድራሻዋን አላውቀውም። አዲስ ጸሐፊ ነኝ እኔ። እሺ አመሰግናለሁ። አቶ ዳኝ የሚታገዝ ነገር ካለ ለማገዝ ዝግጁ ነን። የሚያግዝ ካለ የሚታገዝ አይጠፋም። እንዴት ነው ተስፋ? ሰላም ነው ወይ? እንዴት ነህ? ደስ አለን። አንተ እንደዛ በአንድ ቀን ተግባብተን እንዴት ተፋለህ? ምን እመጣለሁ ሁሉ ጊዜ እያልኩኝ የስራ ነገር አልመቻልም። የምትገርም ነበልናሽ ቁጭ ብለሽ ምን ይጣለሽ? ሻይ ቡና ምንም አልፈልግም። ምንም አልፈልግም። ለጨዋታ ነው የመጣሁት። ጓደኛሽን እኮ ተዋወቅኳት። ሐረግ? አንተ ጉደኛ? እንዴት? ማለቴ ብዙ ቁጭ ብለን አልተጫወትንም፣ ግን በጣም ደስ የምትል ልጅ ናት። በትዳሯ ግን ደስተኛ አትመስለኝም። በጣም ክፉና ጨቅጫቅ፣ የት ወጣሽ የት ገባሽ የሚል አይነት ሰው ነው ባሏ። በጣም ተሳቃ ነው የምትኖረው። እኔን ራሱ ተደብቃ ነበር የምታገኘኝ። አንቺ ባሏን ታውቂዋለሽ? አይ አላውቀውም። ታዲያ ክፉ መሆኑን እንዴት አወቅሽ? ማለቴ የድሮ ባሏን ታውቂዋለሽ ማለቴ ነው። ማኪሮ? እሱማ ጓደኛዬ ነው። እንግዲህ ምናልባት ጸሐፊዋም እንደ መጽሔት በድንገት ተሰውራ ሊሆን ይችላል። ወይም ደግሞ በተቃራኒው ለእኛ መረጃ እንዳትሰጥ ሆን ብለው የሸረቡት ሴራም ሊሆን ይችላል። አቶ ዳኜ፣ ጸሐፊዋ ማለት መስታወት በጣም ተጨንቃ እንደነበር ካሌብ ካጋለጣት ስራዋን እስከማጣት ልደርስ እንደምችል ለመጽሔት ነግራት ነበር። ዲታ አይነት የተወሳሰበ ነገር ነው። ለማንኛውም የጸሐፊዋን መጥፋት የምናረጋግጥበት መንገድ ማበጀት አለብን። የጠፉት ሰዎች ሁለት መሆናቸው ራሱ ፖሊስ የትኩረት አቅጣጫውን እንዲያሰፋ ያደርገዋል። በተጨማሪ አራጥ የተበደሩ ሴትዮ ልጅም ደብዛው መጥፋቱን መጽሔት ነግራኝ ነበር። ስለዚህ ሴትዮዋን መረጃ እንዲሰጡን በማድረግ ጉዳዩ ለፖሊስ ማሳወቅ እንችላለን። ጥሩ ነው። ሐረግ በትዳሯ ደስተኛ ካልሆነች ለምን አብራ ትኖራለች? ለልጆቿ ብላ ነው። ማንኛውም ሴት ባሏ እንደሚማግጥ እያወቀች አቅፋ የምታድረው ስለምትወድ ይመስላል? አይደለም፣ ልጆቿን መበተን ስለማትፈልግ ነው። ግን የምትወደው ይመስልሻል? አይመስለኝም። ምክንያቱም ባለፈው ስራ እንድፈልግላት ልትነግረኝ የመጣች ጊዜ ብዙ ነገር አውርተናል። ግን ባሌ እንዳይን ከማለት ውጭ አንድም ነገር ስለሱ አላጫወተችኝም። ደግሞ እኮ ሴት ልጅ አንዴ ነው የምታፈቅረው። የድሮ ባሏን አሁንም ታፈቅራለች እያልሽ ነው? ወይ ተስፈሽ፣ ምን ዛሬ ጥያቄ አበዛ። እስቲ ሌላ ነገር እናውራ።
ሰላም ነው ወይ? ተስፍሽ ሄደል ሄሎ ነገርኩሽ እኮ የኔ መቤት የጻፊው ቼክ ቀኑ ስላለፈ ባንክ ሄጄ አስመጣለሁ። እንዴት ምን ማለት ነው በፈጠረህ ማለት? እኔ እኮ አንጡራ ገንዘቤን አውጥቼ የሰጠሁሽ ለጽድቅ አይደለም። እንግዲያው አይውልሽ እንዳልሽው 3 ቀን ሰጥቼሻለሁ። በእነዚህ 3 ቀናቶች ወይ ገንዘቤን ወይ ደግሞ ወለዱን ጨምሮ አዲስ ቼክ ፈልጋለሁ። ይሄው ነው በቃ ሌላ አማራጭ አይደለም። ይሄው ነው ጨርሻለሁ። እንደው ሰው ምን ነክቶት ነው እንደዚህ ስግብግብ ይሆነው? ምን የመሰለ ቪላ ቤት አላት። እሱን ሽጭልኝ እምቢ፣ ገንዘብን ስጭኝ የለኝም። ስግብግብ እውነትም ስግብግብ። ወደ ጉዳያችን እንመለስ። መቼም ጥሩ ዜና ይዘህ እንደመጣ እርግጠኛ ነኝ። ምን ነው? ይቅርታ ኪሩ፣ እኔ ነኝ ያሳሳትኩ። እንዲያውም ጥሩ ነው ያደረግሽው። አትሊስት ከብዙ ዓመታት በኋላ አረግዬን አቅፌ ያባበልኳት። በጣም ነው የምታሳዝነው። ታዲያ ለምን አትረዳት? እርግጠኛ ነኝ የባሏን እጅ ስለምትጠብቅ እንዲህ ተገዝታለት የምትኖር። ስራ እንድትሰራ ራሱ ፈቅድላት አይመስለኝም። ግን እሷስ እንዴት በዚህ ደረጃ ለመገዛት ተስማማለች? ባሏ የተማረ እንደሆነ ነግራኛለች። እንዲህ አይነቱ ነገርማ በተማሩ አይመስልም እንዴ? ብቻ በሆነ መንገድ አረግን መርዳት አለብኝ። ግን እንዴት እንደሆነ አላውቅም። ልጃችንን ለማፈላለግ እኮ የአረግ መረጋጋት ያስፈልገኛል። ዶክተሮቹ እኮ ይፈጃል ካሉት 10 ደቂቃ አልፏል። ሚኪ ቀዶ ጥገና ብዙ ኮምፕሊኬሽኖች አሉበት። በዛ ላይ የልብ